ዛሬ አሁን በሚኖረን የእግዚአብሔር ቃል ወይም ደግሞ አሁን በሚኖረን አስተምህሮ ግን ምናየው ምንድነው? አልፋና ኦሜጋ እኔ ነኝ የሚል ቅዱስ ዮሐንስ አቡ ቀለምሲስ በራእዩ የጻፈው የእግዚአብሔር ቃል ነው። የቃሉ መነሻ የምናገኘው ባለፍ እንደነገርኳችሁ በማን ነበር ያልኳችሁ? ዮሐንስ ራእይ ምዕራፍ ስንት 21 ቁጥር ደግሞ አቤት 6 ላይ ነው ያለ። አሁን ደግሞ ዛሬ ደግሞ ሌላ ደግሞ ቁጥር ነው የምጨምርላችሁ። ቃሉን አይደለም የምንቀይረው። ያው ቃል ሆኖ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ኃይለ ቃሉ ይገኛል እና አልፋና ኦሜጋ እኔ ነኝ ብሎ መጀመሪያና መጨረሻ ርሱ ባለቤቱ ኢየሱስ ክርስቶስ እንደሆነ ይናገራል። ይህን ኃይለ ቃል እኔ ለእናንተ ላስረዳበት የፈለኩት መሰረታዊ ሐሳብ ከዚህ በፊት ስለ ስብዕና ወይም ሰው ነን ብለን ካሰብን ሰው የሆነ ሁሉ ደግሞ ምን ማድረግ ምንንስ መስራት አለበት የሚለውን ርዕይ ወይም ደግሞ አስተምህሮ የምናይበት ጊዜ ነው ማለት ነው የነበረ ከዚህ በፊት ባለፈው ጊዜያችን። አሁን ደግሞ ዛሬ የምናየው አልፋና ኦሜጋ ራሱ ባለቤቱ ኢየሱስ ክርስቶስ እንደሆነ ይነግረናል። እንግዲህ ዮሐንስ ራእይ ተብሎ የሚጠራው መጽሐፍ ቅዱስ በመጽሐፍ ቅዱስ ያጻጻፍ ደረጃ በመጨረሻው ላይ የተጻፈ የመጽሐፍ ክፍል ወይም የተቀመጠ የመጽሐፍ ክፍል ነው ማለት ነው። መጽሐፍ ቅዱስ የተጻፈው አጠቃላይ መጽሐፍ ቅዱስ የሚባለው 81 መጽሐፍ ነው ብለን ጠርዘን ለመያዝ የሁሉ መጽሐፍ እስኪጻፍ ድረስ 4100 ዓመት ፈጅቶበታል። 4100 ዓመት ፈጅቶበታል። መጽሐፍ ቅዱስ የሚባለው ከማን ጀምሮ? ከመጽሐፈ ሄኖክ ጀምረን እስከ ራእየ ዮሐንስ ድረስ መጽሐፍት ተጠቅላላ የተጻፉ ድምር ቃል ስንናገር 4100 ዓመት ፈጅቶበታል ማለት ነው። ግን ይህን ቃል ስንናገር ብዙ ወንድሞቻችን መጽሐፍ ቅዱስን ያዩና ቤተክርስቲያን እኮ መጽሐፍ ቅዱስን አትመስልም ወይም ደግሞ ስርዓታችሁ እንደ መጽሐፍ ቅዱስ አይደለም ብለው ይናገራሉ። ከቤተክርስቲያን መጽሐፍ ቅዱስ ተገኘ እንጂ ከመጽሐፍ ቅዱስ ቤተክርስቲያን አልተገኘችም። ይሄን በደንብ ያዙ። ቤተክርስቲያንን ያስገኘ መጽሐፍ ቅዱስ ሳይሆን መጽሐፍ ቅዱስን ያስገኘች ቤተክርስቲያን ናት። ቤተክርስቲያን ኑራ መጽሐፍ ቅዱስ መጣ እንጂ መጽሐፍ ቅዱስ መጥቶ ቤተክርስቲያን አልመጣችም። ምክንያቱም ቤተክርስቲያን መሰረቷ ጥንት ነው። መጽሐፍ ቅዱስ ግን መሰባሰቡ ያሁን ነው። ስትጉቡ የሆነው ስብስብ የሆነው መጽሐፍ ቅዱስ የሚለውን ከመጽሐፈ ምኑናት ከመጽሐፍተ ጥንቆላ ከመጽሐፍተ ፍልስፍና በተለየ የወጣ አማናዊ መጽሐፍ ስለሆነ ያንን መያዝ ይጠይቃልና አልፋና ኦሜጋ እኔ ነኝ ብሎ ጌታ ኢየሱስ ክርስቶስ ተናግሯል። ይሄን ቃል በሚደንቃችሁ ሁኔታ እንደው ቁጭ ብላችሁ ስትመረምሩት መጀመሪያውና መጨረሻው እኔ ነኝ ይላል ጌታ። እግዚአብሔር የሚገርማችሁ የባህሪ ግብር ስሙን ነው ሰው የሚያውቅ እንጂ የእግዚአብሔርን ስም የሚያውቅ የለም። ይህ በብቃትም አይታወቅም፣ በምርምርም አይታወቅም። የእግዚአብሔር የባህሪ ስሙ ገሌ ነው የሚባል ብሎ ሊናገር የሚችል ፍጥረት የለም። በዓለም ደረጃ ከማይታወቁ ነገሮች ስለ እግዚአብሔር ከምናውቀው እማናውቀው ድንቅ ነው፣ ብዙም ነው። ያ ብቻ አይደለም። እንኳን ስለ እግዚአብሔር ስለኛ አካልም ብነግራችሁ እኮ ትደነግጣላችሁ። ታያላችሁ አይደል? አታዩም? እንዴት አታዩ? ታያላችሁ አታዩ? ግን እንዴት እንደሚያይ የሚያውቅ ሰው አለ? እንዴት እንደሚያይ የሚያውቅ ሰው አለ? የምናገረው ይሰማል አይሰማም? እንዴት እንደሰማስ የሚነግረኝ ሰው አለ? ታዳላችሁ አትሄዱም? መቼም ስለምትሄዱ ነው የመጣችሁ አይደል? እንዴት እንደሚሄድ የሚያውቅ ሰው አለ? የሚገርማችሁ አሁን እኛ ከእናት ከአባቶቻችን ሰው ከእናቱ ደምና ስጋ ከእናት አባቶቹ ነስቶ ይወለዳል እንላለን አይደለ? አጥንት፣ ጥርስ፣ ጥፍር የት ነው የሚመጣው? አቤት ሰው የሚገርማችሁ እኮ ጌታ ምን ትብከዘይ ነው ሳይከም ካለከ ይላል። ከሌላ ወገን ያላመጣው ምን አለ ይልና አይ ይላል ዮሐንስ አፈወርቅ። ከሌላ ወገንም እኮ ቢሆን ይላል ያመጣውን አታውቀውም ይላል። የተዋስነውን እንኳን አናውቅምኛ እና እንኳንስ ይቅርና ስለ እግዚአብሔር ነው ማለት ስለኛ እንኳን ለዛኮ ነው ግሩም ውእቱ ዘይትነገር የማይነገር ግሩም ነው ልዑል ውእቱ ዘይትረከብ የማይገኝ ከፍታ ነው አለ። ከተገኘማ ምን አምላክ ሆነ?
አህዛብ ስለ አምላካቸው ጠንቅቀው ያውቃሉ። እኛ ግን ስለ አምላካችን ጠንቅቀን አናውቅም። ለምን ይመስላችኋል? አህዛብ የሚያመልኩት ጣዖት ነው። ጣዖትን ደግሞ የጠረቡት እነሱ ናቸው። የጠረቡትን እንጨት ዶቅማ ይሁን ምን ይሁን ከቀደመ ግብሩ ጀምረው ይማ ዋንዛ ነው ይማ ገሌ ነው ብለው መናገር ይችላሉ። ለምን? ጠራቦች፣ ኮትኳቾች ለዛ እንጨት ሰሪዎቹ እነርሱ ስለሆኑ ግብርና ገባሪ ይተዋወቃል። የበሬ ስጋ በሚያርደው ብልቱን በሚያወራርደው ሰው ፊት የተሰጣ ነው። በሬው ግን ሰውየውን ስሙንም አያውቀው እንኳንስ ውስጡን ማለት ነው። እና እኛ ማለት እግዚአብሔርን ይህን ያህላል ይህን ይመስላል ብለን መናገር አንችልም። እንዴት ካላችሁ የባህሪ ስሙን ሰው የማያውቅበት ምክንያት የእግዚአብሔር ባህሪው ካልኖረበት ጊዜ ጀምሮ ስለኖረው ኑሮ ማወቅ የሚችል ፍጥረት ስለሌለ ነው። ምስጢሩ ይሄ ነው። ገብቷችኋል? እግዚአብሔር ካልኖረበት ዘመን ጀምሮ በኖረበት ሁሉ አብሮት የኖረ ስለሌለ እግዚአብሔር ይህን ያህላል ይህን ይመስላል ብሎ መናገር የሚቻለው ፍጥረት የለም። እንዲሁም በሚገርማችሁ ሁኔታ እስራኤላውያን በግብጽ ባርነት ነበሩ። ስንት ዓመት ነበሩ? አቤት 215 ያዟችሁ። በቃ ዛሬ ነገርኳችሁ። ሌላ ቀን በግብጽ ነበሩ ስላችሁ ስንት ዓመት ስላችሁ ትመልሱልኝ ያላችሁ። እስኪ አሁን መልሱልኝ። 200 ስንት? 215 ዓመት በግብጽ ባርነት ነበሩ እና እግዚአብሔር የባርነት ጊዜያችሁ ይበቃል ብሎ ወደ እግዚአብሔር በደንብ ሲመለሱ ወደ እርሱ እንደመጡ አይቶ የባርነት ጊዜ በቃ አለ። ማን አለ? ማን አለ? እግዚአብሔር። የምን ጊዜ ይበቃ አለ? የባርነት ጊዜ። እና የባርነት ጊዜ ሲበቃ እግዚአብሔር ይታደጋቸው ዘንድ ወደ ኢትዮጵያ ኮብሎ መጥቶ የነበረ ሙሴን እንዲሄድ አዘዘው። ማንን አዘዘው አልኳችሁ? እና ሂድና ይዛቸው ና ብሎ በኦሪት ዘፍጥረት ምዕራፍ 3 ጀምራችሁ ታገኙታላችሁ። እና ሙሴ በግ እየጠበቀ በሲና ተራራ ላይ ነበረ ይላል። እና ዮቶር ካህኑ ዮቶር ኢትዮጵያዊ ሊቅ ወይም ራጉኤል ብለን የምንናገረው ካህን ነበረ። የእርሱን በጎች እና በግ እያገደ ያለ ነበልባሉ ከሐመልማሉ ጋር ተዋህዶ ሐመልማሉ ከነበልባሉ ጋር ተዋህዶ ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ደግሞ ሐመልማሉን ሳያቃጥለው ተዋህደው አየ ይላል። ማን ያየ? ወቀርበ ይጠይቆ ይላል። ይረዳው ዘንድ በጎችን ከፈራረሰ ግንብ ዘግቶባቸው ሄደ ይላል። ከምን ግንብ አልኳችሁ? ምኖችን ዘጋባቸው? አርጎ ሄደ ለመረዳት ይህ ነገር ምንድነው ብሎ ሂዶ ሲረዳው ነበልባሉ ሐመልማሉን ሳያቃጥለው ነበልባሉ ሐመልማሉ ሳያቃጥለው ሐመልማሉ ደግሞ ከርጥብነቱ የተነሳ ይገባቸዋል። ግን ይህ ሐመልማል ከነበልባል ነበልባል ከሐመልማል የሚባለው ይገባቸዋል አይገባችሁ? ካልገባችሁ አልገባንም በሉ። ዝም ብሎ ይሄ ስለሚር ክርስትና የለም እንደሱ ይባል የለም። እሺ ነበልባል ይገባቸዋል መቼም። ነበልባል ማለት ምንድነው? ነዲድ እሳት ፍህሙ አይደለም። ከፍህሙ የሚወጣው ያ የሚነደው ነዲዱ እሱ ምን ይባላል? ምን ይባላል? እሱ ነበልባል። ሐመልማል ማለት ደግሞ የለመለመ ቅጠል ያላት ቁጥቋጦ ዛፍ ማለት ነው። ገብቷችኋል አሁን እሱ? እና ይህ ቁጥቋጦ ዛፍ እርጥብ ነው ደረቅ ነው? ለምለም እያልን ነው አይደለ? እና ለምለሙና ምን ሆኖ ተዋህዶ ያለ ነበልባሉ ሁለቱ ተዋህዶ አንዱ አንዱን ግን አያጠፋውም። እና ያንን ሂዶ አየ። ከዛ በኋላ ይህ ምን ድንቅ ነው ብሎ ተገረመ። እንግዲህ እግዚአብሔር የመጨረሻውን ምስጢር ከሙሴ እስራኤላውያን ካወጣ ከ1500 ዓመት በኋላ ከመቤታችን ቅድስት ድንግል ማርያም የሚወለደውን ስጋዌውን እየገለጸለት ነው። እንዴት አድርጎ? ሐመልማል የተባለች እመቤታችን ናት። ነበልባል የተባለ ደግሞ መለኮት ነው። ሐመልማል ነበልባሉን ሳይለውጠው ነበልባሉ ደግሞ ሐመልማሉን ሳያጠፋው ምን ማለት ነው? እመቤታችን ሐመልማል ናት ብያችኋለሁ። መለኮት ሲመጣ መለኮትነቱን እርሷ ሳታጠፋ በግልባጩ ደግሞ እርሱ ደግሞ መጥቶ እርሷን ሲዋሃዳት ደግሞ ሰውነቷን ምን ሳያጠፋ ፍጹም ተዋህዶን እያሳየው ነው። ከዛ በኋላ ይህንን አሰበና ሙሴ ምን አለ? ያንን ከተረዳ በኋላ ይህ ምን ድንቅ ነው እያለ ሲያስብ እግዚአብሔርም ያኔ በዛች ቁጥቋጦ ላይ አድሮ ማንን አናገረው? ሙሴን አናገረው። ሂድና እስራኤላውያን በባርነት ተይዘዋልና አውጣቸው ብሎ በነገራችን ላይ ሐመልማል ከነበልባል ለእስራኤላውያንም ተሰጥቶ ይተረጎማል። አሁን ለጊዜው እሱን ስላልፈለኩት ወደ ዋና ሐሳቤ ልምጣ። ስለዚህ ሂድና እስራኤላውያን ይዛቸው ውጣ አለው። እሺ አለ። ግን እኔ ማን ነኝ አለው። እኔ እኮ እስራኤላውያን ከባርነት ፈታ ዘንድ በንጉስ ፊት ቆሞ ሊናገር የሚችል አንደበቱ የቀና ንግግር የሚያውቅ ያገሩን ባህል የኖረ ነው እንጂ እኔ ከወጣው ተሰርጀ ከመጣው ብዙ ጊዜ ነው። እባክህን ወደ ንጉስ ፊት የሚላክ ከላይ ከፍ ብሎ አንገቴን ከታች ዝቅ ብሎ ባቴን ይቆርጠኛል።
ስለዚህ እኔ ወደዛ መሄድ አልፈልግም አለ። ከዛ በኋላ አይ ትሄዳለህ፣ ግን ስትሄድ እንዲህ ትላቸዋለህ እያለ እግዚአብሔር ምልክት ሲሰጠው ማን ያምነኛል ብሎ ጥያቄ ያነሳል። ማን ነው እንዲህ የሚለው? ማን ያምነኛል? ስለዚህ ምንድን አለው ሙሴ ያለው? አቤት በእጅ ምንድነው ይዘሃል አለው። ሙሴ በትር ይዟል። በትር ይዣለሁ አለው። ነው ጣለው እስኪ መሬት ላይ አለው። አሁን እግዚአብሔር ይላሉ መተርጉማኑ ሙሴ የያዘው ጠፍቶት አይደለም የሚጠይቀው ይላሉ። ለማናገር ነው እንጂ በትሩን ያየዋል። ያስከውን በትር ጣለው ማለት ይችላል። ግን እሱ እኮ በትርህን ጣለው ብሎኝ ነው እንጂ እኔ ይሄን እጥል ነበር የሚል ሌላ ጓዝ እንዳለው ከሰው ልጅ ምክንያት ለማጥፋት ነው እግዚአብሔር። በነገራችን ላይ ከኛ ምክንያትን ጨርሶ ለማራቅ ዝም ብሎ እንደማያውቅ ይጠይቃል። እንደማያውቅ ሕፃን ልጅ እኮ በአባቱ ፊት ሲኮላተፍ ደስ ይላል አይደል? አይደለም እንዴ? እቺ ማን ነው ስሟ ይለዋል አይደል? እናቱን እናት ደግሞ አባቱን ይህ ማን ነው ስሙ እያለች ትጠይቀዋለች። እንግዲህ የባሏ ስም ጠፍቷት ነው እንዴት የ2 ዓመት ልጅ ሕፃን የሚያስረዳት? የእናቱ የሚስቱ ስም ጠፍቷት ነው እንዴ የ2 ዓመት ሕፃን የሚያስረዳው? እግዚአብሔር በፊቱ አላዋቂ እንኳን ሆነ እየተኮላተፍን ብንናገር የሚሰማ ነው። እግዚአብሔር የሚሰማ ነው። እግዚአብሔር እኮ አመስግኑኝ የሚል እኮ የኛ ንግግር እኮ ሕፃናት በእኛ ፊት ሆነው እስኪ መርቁ ይበሉት። አንዱን ሕፃን አስነሱና ሕፃን ነው የወለዳችሁት የ3 ዓመት ሕፃን እስኪ መርቀ ይበሉት። ምንም አሁን ከዛ ሕፃን የተጣፈረ ንግግር ሊወጣ አይችልም። ግን እንዲያ እየተኮላተፈ ሲናገር አፉ ስለሚጣፍጥ ደስ እያለን በልስኪ እያልን እንሰማዋለን። እንዲሁም ከፍ ሲል ከሚናገረው በሕፃንነቱ የሚናገረው እንወደዋለን። እግዚአብሔርም የኛን ንግግር እንደሚኮላተፍ ሕፃን በልስኪ እያለ ነው የሚሰማን ማለት ነው። ስለዚህ ሙሴንም ነገረው ትሄዳለህ ሲለው ግን ማን ያምነኛል አለው። እና ምን ይዛል? በትር ጣላት እስኪያለው ጣላት። ሲጥላት ያቺ በትር ምን ሆነች? እባብ ሆነች። ሙሴም ፈርቶ ሮጠ ይላል። የራሱ ሽመል አስፈራው ማለት ነው። የራሳችን ሰው አይደል እንዲያው የሚያስፈራን? የራሱ ዞት የኖረው በብብቱ ታቀፎ በእጁ ሲመረኮዝባት አጋዡ የነበረችው በትር አስፈራራችሁ። አጋጃችን አይደል እንደኛ የሚያስፈራራን? አጋዡ ጓደኛ የነበረ የሚያስፈራራው ሰው አለ አይደል? እንዴት አጋዡ የነበረችው በትር ሲደክመው የሚመረኮዝባት አቀበት የሚወጣባት ቁርቁለት የሚወርድባት በትር ግን እርሱን ምን ሆነችበት? እባብ ሆነችበት። ያኔ ፈርቶ ሲሸሽ ተውተው አትሽሽ ያንተ ናት የትናንትናዋ ዝም ብለህ ያዛት አለው። በዘነቡ ይለዋል። ግን ባፉ ግድም እንዳይፈራ ደግሞ በጅራቱ ያዛት አለው። ሂዶ በጅራቱ ግም ሲያነሰው ምን ሆነለት? ዞሮ በትር ሆነ። ከዛ በኋላ ደግሞ ዳግም አሁንም ይሄንን ካደረግ ጥሩ ደግሞ ሌላ ምስክር ልንገር አለው። እሺ አለው። እጅን ከብብቱ ውስጥ ከተተው አለው። ከብብቱ ውስጥ ከተተው እስኪ አሁን አውጣው አለው። አወጣው። እጁ በለምጽ ነዶ አገኘው። ከዛ ደግሞ መልስና ወደ ነበርክበት ከተተው አለው። ሲከተው ለምጹ ጠፋ። ይሄን ሁለቱን አድርገህላቸው ካላመኑ ግን አለው እነሱ አጠገብ ከሚጠጡት ውሃውን ከባህሩ እያፈስ ወደ ሜዳው እርጨው። ያኔ ሜዳ ላይ ስትረጨው ደም ይሆናል አለው። ተግባባን እንዴት ሙሴ አለው። እናንተና እኛ ተግባብተናል። እንደ ሙሴ እንዳንሆን ሙሴ የሚገርማችሁ እግዚአብሔር ይሄን ያህል እያወራ ተግባባን እንደ ሙሴ ሲለው አይ እኔ እኮ አፌ ኮልታፋ ነው እንዴ ሌላ ሰው ግን አጠህ ነው አለው። እንዴ ማን ይመስልሃል? አይነ ስውሩን ያበራ አለው ጌታ። አይኑ የበረውን አይነ ስውር የሚያደርግ የታመመውን የሚፈውስ የሚፈወሰውን ደግሞ ወይም የዳነውን ወደ ህመም ውስጥ የሚከታቸው ሁሉን የሚቀያየረው ማን ይመስልሃል አለው። ስለዚህ ትሄዳለህ። አሁን ማማኘት አያስፈልግም አለው። ጥያቄ ካለ ጠይቅ እያለ እያንዳንዱ እንደ ጓደኛ ጥያቄው ይመልስለታል። መጨረሻ ላይ በልሽ የሆነው ሲሆንና አምላካችሁ እንዲህ ይላችኋል በል አይደል ያለው። ጥሩ አምላካችሁ እንዲህ ይላችኋል እስኪ ልበላችሁ እጄ ግን አለው። የፈለኩት ምስጢር ስላለኝ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ግን አለው አምላካችሁ እንዲህ ብሏችኋል ያልከን አምላካችን ማን ነው ቢሉን ማን ብዬ ልንገራቸው አለው። ስለዚህ በአጭር ቋንቋ ምን ንገረኝ ነው በሩ እንጂ ስምህን ንገረኝ አለው። እና ስምህን ንገረኝ ሲለው ምን አለው? ስሜን ዛሎ ይሄሉ በላቸው አለው። በአማርኛ ያለና የነበረ በሉ እስኪ ሁለተኛ በሉ ሶስተኛ በሉ እስኪ ይሄ ነው ስም ያለ የእግዚአብሔር ስሙ ይሄ ነው። የባህሪ ስሙን ቢነግረው ሙሴ መሸከም አይችልም። ምክንያቱም የባህሪ ስሙ ለፍጥረት የማይቻል ስለሆነ የእግዚአብሔርን የባህሪ ስም እንዲህ ነው ብሎ ከመተርጎም ምድርን እስከ ሰው እስከ ፎቁ እስከ ግስንግሱ ተሸክሞ አንድ ሰው መሸኘት ማለት ነው። በቀላሉ ምሳሌ ዘይሐጽጽ ነው። ምድርስ ፍጥረት ስለሆነ መሞከር ይቻላል። እግዚአብሔር ግን ፈጣሪ ስለሆነ ስሙ የማይሞከር የማይጀመር ነው ማለት ነው።
ስለዚህ እኔ እምላችኋለሁ ዛሎ ይሄሉ ማለት ያለና የነበረ ብሎ የዓለማት ንጉሥ መድህን ዓለም ኢየሱስ ክርስቶስ ከመወለዱ በፊት 1500 ዓመት ለሙሴ ያለና የነበረ ነው ስሜ ብሎ የተናገረ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ በሐዲስ ኪዳን ትናንት ነው የተወለደ ከቅድስት ድንግል ማርያም። ቅድመ ዓለም እንዴት ነው ነበረ የምትሉኝ? አሁን አመልከቱ። ብዙ ሰው የሚሰናከልበት አሁን ኢየሱስ ክርስቶስ ማለት ያለና የነበረ ማለት ነው። አዶናይ ማለት ያለ የነበረ ማለት ነው። እንዲህ ከሆነ ያለ የነበረ ማለት ወደፊት ሚኖር ወይም ደግሞ ጀማሪና ጨራሽ ከሆነ ጀማሪ ነው ለማለት ከድንግል ትናንት የተወለደ አይደለም ወይ ብለው ብዙ ሰዎች ይሰናከላሉ። ያ ብቻ አይደለም። በዮሐንስ ወንጌል በደንብ አንባችሁት ከሆነ ቃሉን ስነግራችሁ ትዝ ይላችኋል። አይሁድ ወአንስ ወብነ ይላል። ሁሌ ድንጋይ ያነሱ ነበረ እና ሲያበሳጫቸው አብርሃም አቡነ አብርሃም አባታችን አለ አንተንስ አናውቅህም ይሉታል። አብርሃም አቡክሙ ግብረ አብርሃም ግበሩ አብርሃም አባታችሁ ከሆነ የአብርሃምን ሥራ ስሩ ይላቸዋል። ከዛ እንዲህ ሲላቸው እነሱ ደግሞ ይመልሱና ምን ይሉታል? እንዴ እኛማ የአብርሃምን ሥራ እንሰራለን። አይ አብርሃም ግደሉ ይላልን? አብርሃም ሰው ገድሏልን? እናንተ እኮ ቀታሌ ነፍስ ልትገሉ ትፈልጋላችሁ ይላቸዋል። ከዛ በኋላ እንዲህ እያለ ሲያስተምራቸው እርሱ እንዲያውም እኔ አላቸው ከአብርሃም በፊት ነበርሁ አላቸው። አንድ ቀን አሁን ተመልከቱ፣ እንዲሁ የኢየሱስ ክርስቶስን ምስጢር ለመረዳት ከአብርሃም በፊት ነበርሁ አላቸው። አሁን ጌታ የተወለደ ከቅድስት ድንግል ማርያም ነው። ጌታ እድሜው ስንት ነው በሉ እስኪ? ይህ ሁሉ ክርክር ያለ በ32ኛው 6 ወር አካባቢ ገደማ ነው። ይህን ክርክር እየተከራከሩ ያሉ በዚህ እድሜ ውስጥ ይህንን ቃል እየተነጋገሩ እያለ ምንድነው እሱ ግን እያላቸው ያለ ከማን በፊት ነበርሁ አላቸው? አብርሃም ማለት ወደ ኋላ የስንት ዓመት ሰው ነው? ከጌታ ጋራ የ2000 ዓመት እድሜ ርቀት አላቸው። የ2200 እድሜ ማንና ማን? አብርሃምና ማን? ጌታ ኢየሱስ ክርስቶስ። ይህን ያህል እድሜ ርቀት በመሃል እያለ እኔ ግን ከአብርሃም በፊት ነበርሁ አላቸው። እንዴ አንተ ስናይህ ገና ወጣት ነህ፣ እንዴት ከአብርሃም በፊት ነበርሁ ትለናለህ አላቸው። ነበር ትላለህ ብለው ሞገቱት እነርሱ። አብርሃምን ይሞተ ወነቢያትን ይሞቱ አንተኑ ታቢም አብርሃም አቡነ አንተ ነቢያት ሞቱ ከአብርሃም ደግሞ በፊት ነበርሁ ትላለህን አሉት። አዎ እውነት ነው ከአብርሃም በፊት ነበርሁ ወአንሰው ካይበብነ ይላል። ዳግመኛ አሁንም ይመቱት ዘንድ ድንጋይ አነሱ። ወታባ ወሆረ ማይከሎሙ ተሸሸጋቸው ከመካከላቸውም ጠፍቷቸው ሄደ ይላል። ጌታ ፈርቶ ነው የተሸሸገ ይላሉ ይሉና በው አይ ፈርቶስ አይደለም የተሸሸገ ጥሏቸው ይሄደ ትንቢቱ ሰዓቱ ጊዜው አልደረሰምና አዲ ይበጻ ጊዜ ብሎ ኢየሱስ እመቤታችን ወይን እኮ አለቀ ስትለው ሄዳ ጊዜ ገና ምን አላለም አልደረሰም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አልፋና ኦሜጋ ነው የሚባልበትን ምስጢር በደንብ የምናይበት ርዕስ ነው ማለት ነው። ይህ ምስጢር እንግዲህ ጌታችን አልፋ ነው ጀማሪ ነው ማለታችን ዓለም ሲፈጠር ነበረ መባል ብቻ አይደለም። ሰዎች የሚጠራጠሩት ወይም ደግሞ ጥያቄ የሚያነሱት ጌታ ዓለም ሲፈጠር እንዴት ነበረ ትላላችሁ ነው አይደል የሚሉት? አይደለም ጥያቄያቸው አይደለም እንዴት ያ አይደለም። እኛ ደግሞ አስተምሯችን ዓለም ሳይፈጠር ነበረ ነው እያልናችሁ ያለን። ዓለም የሚባለው ነገር ሳይመጣ እግዚአብሔር በባህሪው ነበረ። ይህንን ቃል አስረግጦ የሚነግረን ማንም አይደለም ራሱ እግዚአብሔር አብ ነው። ራሱ እግዚአብሔር አብ የዳዊት መዝሙር 109 ላይ ወለድኩከ እምከርሰ እምከ እምከርሰ እምየ እምቅድመ ኮከበ ጽባ የሚለውን አበው ሲተረጉሙ ወለድኩከ እምቅድመ ኮከበ ጽባ ከዋክብት ሳይታዩ ያኔ እኔ ወለድኩ ብሎ የተናገረ እግዚአብሔር አብ ነው። ማንን ነው እንዲህ ይለው የሚል? እግዚአብሔር ማንን? እግዚአብሔር ወልድን። ማን ነው ተናጋሪው? እግዚአብሔር አብ ባለቤቱ ነው የተናገረ። እምቅድመ ኮከበ ጽባ ማለት ምንም ነገር ሳይኖር ማለት ነው። አሁን ተመልከቱ በደንብ ያዙልኝ። ጸአተ ወልድ ልደተ ወልድና ጸአተ መንፈስ ቅዱስ ሁለቱ ይትነገር አላ ይትነከር። አብ ከወልድ ተወለደ፣ መንፈስ ቅዱስ ደግሞ ማለት ይቅርታ ወልድ ከአብ ተወለደ፣ መንፈስ ቅዱስ ደግሞ ከአብ ምን አለ እንላለን? ሰረጸ እንላለን። አሁን መልስ የሌላቸውን ነገሮች ልነገራችሁ ነው። ነገም ፈተናም ሆኖ ቢመጣ ሰውም ቢጠይቃችሁ በየትም መልክ መልስ የሌላቸውን ነገሮች ልንገራችሁ። መልስ የሌላቸው ነገሮች እግዚአብሔር ወልድ ማለት እግዚአብሔር ወልድ ጥሩ እሺ፣ እግዚአብሔር
አብ ወለደው ካልነ መቼ ወለደው ለሚለው መልስ የለም። ይህ ፍጥረት የሚመልሰው አይደለም፣ አይታወቅም ነው መልሱ። አብ ወልድን መቼ ወለደው ለሚለው ጉዳይ ቀንቀጥልና ደግሞ ልደተ ወልድና ጸአተ መንፈስ ቅዱስ አንድነቱና ልዩነቱ ምንድነው ከተባልነ አይታወቅም፣ ዝም ብሎ ይደነቃል እንጂ ይባላል። ይሄኛው ጸአት የተባለው እንደዚህ ሆኖ ነው የወጣ፣ ልደት የተባለው እንደዚህ ብሎ ማብራራት አይቻልም። ለማብራራት መሞከር እንዲሁ መብደትም ወኝነትም ነው። እና ምንድነው የሚባለው? ዝም ብሎ ምን ይላል አልኳችሁ? ምን ይባላል? ማድነቅ ነው፣ ህጹብ ነው የሚባለው። ይትነገር ልደተ ወልድ አለ ወጸአተ መንፈስ ቅዱስ እምአብ ይትነገር አለ ይትነከር። ከአብ መወለድ የወልድ መወለዱ የመንፈስ ቅዱስ መስረጹ ይደነቃል እንጂ ምን አይልም አይነገርም ነው። ምስጢሩ እሱ ነው። እኔ መልስ የሌላቸው ናቸው። በቤተክርስቲያናችን ቋንቋ ወይም አስተምህሮ ማንም መልስ የማይሰጥባቸው በድፍረት የማይነገር ነው ማለት ነው። እኔ አንዳንዴ ዝም ብዬ ቁጭ እየሳስበው የሚደንቀኝ ልንገራችሁ። ስለ እግዚአብሔር ብዙ እንናገራለን አይደል? ሁሉም ሰባኪ እንዳቅሙ ይናገራል። ስለማን? ስለምንድን ነው? ስለሚነገረው ነው አይደል? ምን እናገር እንዲው ስለማይነገረው መቼ ነው ምን ሰብክ ብዬ አስቤ አውቃለሁ። የሚገርማችሁ ማለት ከመቤታችን ተወለደ፣ ከአብ ቅድመ ዓለም ተወለደ፣ ዓለምን እንዲፈጠረ እያለ ነው የምናወራ አይደለ? ስለማይነገረውስ መቼ ነው የምንናገረው? አንድ አዋቂ ባወቀ ቁጥር ማወቅ ያለበት የማይታወቅ እግዚአብሔር እንዳለ ነው ማወቅ ያለበት። አንድ ተመራማሪ፣ አንድ ተፈላሳፊ፣ አንድ አዋቂ፣ አንድ መርማሪ፣ አንድ አንባቢ ምን ተረዳ ስትሉት ይህን አወቁ ካለ አላወቀም ገና። ምን አወቅ ስለ እግዚአብሔር ስትሉት አለመታወቁን አወቅ ካለ ይህ ሰው በጣም አንቧል ማለት ነው። ምኑን አልኳችሁ? አለመታወቁን ምን ካለ ካወቀ። ስለዚህ ዛሉ ይሄሉ ማለት ምን ማለት ነው አለ? ያለና የነበረ ወይም ሚኖር ማለት ነው ብሎ መልስ ሰጠው ለሙሴ። ሙሴም ተነስቶ ሄደ። እዛ በኋላ ያለውን ታሪክ ደግሞ በዛው በርዕሱ ስንደርስበት እናነሳዋለን። ስለዚህ ያለና የነበረ እግዚአብሔር የሚባልበት እግዚአብሔር የባህሪ ስም የለውም። እግዚአብሔር የሚለው ቃል ራሱ የባህሪ ግብር ስም ነው። ጻፉት በደንብ። እግዚአብሔር የሚለው ስም በሉ እስኪ። ለእግዚአብሔር የባህሪ ግብር ስም ነው። ዞር ይላል የተወሰነ፣ ግን በደንብ ስታመላልሱት ይገባችኋል። የባህሪ ግብር ስምን አብራራላችኋለሁ። እግዚአብሔር የሚለው ስም ለእግዚአብሔር የባህሪ ግብር ስም ነው። ጨረሳችሁ? እኔ እዛ ተንትኑ ብዙ ስላልኖርኩኝ በስንት ደቂቃ ጽፋችሁ እንደምትጨርሱ ብዙም አላውቀውም። ከጨረሳችሁ እኔ ጋር ሁኑ። እግዚአብሔር የሚለው ስም ምንድን ነው አልኳችሁ? የእግዚአብሔር የባህሪ ምን ግብር ስሙ ነው። የባህሪ ግብር ስም ማለት ምን ማለት ነው? አሁን አንድ ሰው መኪና ይሰራል። መኪና መስራት የባህሪ ግብሩ ነው? ለሰውየው የጸጋ ነው፣ ተሰጥቶት ነው አይደል? አዎ። እግዚአብሔር ግን ሰማይና ምድርን ፈጥሯል። የፈጠረ በጸጋ ነው በባህሪ ነው? በምንድን ነው የፈጠረው? በባህሪ ነው። ስለዚህ የባህሪ ግብር ስሙ ማለት በባህሪው የሰራውን ስራ አይተን በስራው ነው እግዚአብሔር የሚለውን ስም የምንጠራው። ምን ማለታችን? አሁን እግዚአብሔር ማለት ምን ማለት ነው? እግዚ ማለት ገዢ ማለት ነው። በሉ እስኪ ሁላችሁ ምን ማለት ነው? ገዢ በሉ እስኪ። እግዚአብሔር ማለት ብሔር ማለት ደግሞ ህዝብ ወይም ስብስብ ወይም ብዛት ማለት ነው። እግዚአብሔር ማለት የህዝብ መሪ፣ ገዢ፣ ፈጣሪ፣ መጋቢ ማለት ነው። አስተዳዳሪ፣ ፈጣሪ ብለን እንናገርለታለን። ስለዚህ እግዚአብሔር የሚለውን ቃል በሰማችሁት ጊዜ የባህሪ ግብር ስሙ ነው ማለት ነው። ለምሳሌ እኔ አሁን የባህሪ ስሜ ማን ነው? የሰው የባህሪ ስሙ ማን ነው? የእግዚአብሔር የባህሪ ስሙ ማን ነው? አቤት በሉ እንጂ ንገሩ። ሲናገሩ የእግዚአብሔር የባህሪ ስሙ ማን ይባላል? አናውቅም አትሉ እንዴ እናንተ ደፋሮች? የእግዚአብሔር የባህሪ ስሙ ማን ነው? በሉ እስኪ የእግዚአብሔር የባህሪ ስም ማን ነው ካላችሁ ሰው አናውቀውም ነው መልሱ። የባህሪ ግብር ስሙስ ካላችሁ የእግዚአብሔር የባህሪ ግብር ስሙ እግዚአብሔር። አሁን ኢየሱስ እንለዋለን። የእግዚአብሔር የባህሪ ስሙ ነው የባህሪ ግብር ስሙ ነው። ምክንያቱም በባህሪው መድኃኒት ነው አይደል? ኢየሱስ ማለት ነው መድኃኒት። ስለዚህ የባህሪ ግብር ስሙ ነው ማለት ነው። ተግባብተናል?
ስለዚህ እግዚአብሔር የባህሪ ስሙ ማን ነው ስትባሉ አናውቀውም። የባህሪ ግብር ስሙ ስትባሉ ራሱ ማን እግዚአብሔር ብለን እንመልሳለን ማለት ነው። ጥሩ። ስለዚህ እግዚአብሔር የባህሪ ግብር ስሙ አይታወቅም። ለምንድን ነው የማይታወቀው? ከእግዚአብሔር ጋር የኖረና የነበረ ስለሌለ፣ ያልኖረና ያልነበረ ደግሞ ስላልኖረበትና ስላልነበረበት ማስረዳት የሚቻለው ስለሌለ ነው። ይህንን ከያዝነ የሰው እንግዲያስ ሰው ከሰው ጋር አብሮ ኖሯል አይደል? የሰው የባህሪ ስሙ ማን ይባላል? አይደለም ሴቶች፣ የሰው የባህሪ ስሙ ማን ነው? በሉ እንጂ እንዴ አታሾክሹክ እንጂ ወይ ደመቅ አድርጋችሁ ተናገሩ። ወይ አናውቅም በሉት። አሁን የጀመራችሁትን በደንብ በሉትላችሁ። በደንብ የሰው የባህሪ ስሙ ምን ይባላል? ሰው ይባላል። የባህሪ ግብር ስራውስ ምንድነው? ለሰው መራባትና ማመስገን። በሉ የባህሪ ግብር ስራው ነው ለሰው ልጅ። የባህሪ ግብራችን እኛ በባህሪያችን ስንፈጠር እንድናመሰግንና ዘር እንድንተካ ነው አይደል የመጣ ነው። ይህ የባህሪ ግብራችን ነው ለኛ። አንድ ሰው ሲወልድ የባህሪ ግብሩ ነው። መዋለድ የባህሪ ግብር ስማችን ነው ማለት ነው። መሰረቱ እሱ ነው። ስለዚህ ሰው የሚባለው ስሙ የባህሪ ግብሩ ነው። እንዴት ካላችሁ ሰው ማለት 7 ማለት ነው። በሉ እስኪ ሁላችሁ ሰው ማለት ምን ማለት ነው? 7 ማለትስ ምን ማለት ነው? ፍጹም በሉ እስመ ሁልቆ ሳብዕ ፍጹም ውእቱ በኀበ ዕብራውያን አይደል የምንለው። ስለዚህ ምን ማለት ነው አልኳችሁ? ፍጹም ማለት ነው። ስለዚህ ፍጹም ማለት ኃጢአት እድፍ ጉድፍ የሌለበት ማለት ነው። በነገራችን ላይ እሱ እኮ ሰው አይደለም የምንልበት ምክንያት እኮ ፍጹም አይደለም፣ የባህሪው ለተፈጠረለት ዓላማ የቆም አይደለም ለማለት ነው። ሰው አይደለም የምንለው። ስለዚህ ሐሳባችን ልክ ነው። ግን ሰው አይደለም ለማለት ሰው መሆን ይጠይቃል። ይሄን እንዳትረሱት። ሰው ሳትሆኑ ሰው አይደለም አይባልም። አለያ ጓደኛዬ ነው በሉ። ሰው ሳትሆኑ ሰው አይደለም የምትሉት ከሆነ መኩሸ ብትሉት ይቀናል አይደል? አበበ የሚባል ሰው ሲገናኝ አበበ ከሚባባል መኩሸ ቢባባል ጥሩ ነው አይደል? በቃ ይኮ ይጠጣል ማለት የለበትም። ይጠጣ ሰው እንተዋወቃለን ነው የሚባለው አይደል? ጓደኛዬ ነው። ስለዚህ ሰው የሚለው የሰው ልጅ የባህሪ ምኑን አልኳችሁ? ከባድ ዝናብ ሊጥል ነው አይደል? ስለዚህ አልፋና ኦሜጋ የሚለው ዋና መሰረታዊ ሐሳብ የእግዚአብሔር የባህሪ ስሙን ሰው መሸከም ስለማይችል ወይም ለሰው ስለማይወሰን ለሰው የተገለጠ እና የተሰጠ የእግዚአብሔር መጠሪያ ስም ነው። መጀመሪያ ነው ማለት ማንም ሳይኖር አንደኛ ጻፉልኝ ይችላል። ጽፋችሁን አልጨርስም። አልፋ የምንልበት ምክንያት አንደኛ ማንም ሳይኖር ስለነበረ አንደኛ ማንም ሳይኖር ስለነበረ፣ ሁለተኛ ማንም የሚባለውን ወደ ማንም ስላመጣ፣ ወደ ማንም ስላመጣ፣ ሶስተኛ ማንም የሚባለውን ወደ ምንም ስለሚወስድ፣ ከምንት ወደ ኢምንት ከኢምንት ወደ ምንት ማለት ነው። መቀየር ትችላላችሁ በእናንተ አላችሁ። አንቡልኝ እስኪ አንደኛ ምን ያልኩት? አቤት ማንም ሳይኖር፣ ሁለተኛ ማንንም ወደ ምንም ወይም ወደ ማንም አጠራር ስላመጣ፣ ቀጣዩ ማንንም ወደ ምንም ወዳልተፈጠረበት ወይም ደግሞ ከመፈጠር ወደ አለመፈጠር ስለሚወስድ፣ ማንንም ወደ ምንም ስላመጣ ሲባለው ምናምንቴዎች የነበርን ሰዎች አመጦ ከእርሱ ጋር ያው ስላደረገን፣ ሁለተኛው። ሶስተኛው ማንንም ወደ ኢምንት ስለወሰደ ስንለው ይህ ግዘፉ የምታዩት ይህ አዞ ዞን የምንለውን መሬት ምናምን የምንለው ወደ አልነበረበት መውሰድ ስለሚችል፣ አንደኛው ማንም ሳይኖር ስለነበረ ካለ እግዚአብሔር ማንም ሳይኖር ነበረ የምንልበት ምክንያት ምንድን ነው? ከእግዚአብሔር ጋር የነበረ ቢኖር ኑሮ ይህን ያህላል ይህን ይመስላል ብሎ ሰው ይናገር ነበረ። ስለዚህ ሰው ይህን ያህላል ይህን ይመስላል ብሎ የሚናገር ሰው የለም። ከሌለ እግዚአብሔር ማንም ሳይኖር ነበረ ማለት ነው። ብዙ ሰው እግዚአብሔር የለም የሚል ሰው ገጥሟችሁ አያውቅም? አቤት ለመኖሩ ማስረጃ አምጣልኝ ብሏችሁ አያውቅም? አንድ ሰው ላለመኖሩ ማስረጃ ስጠኝ በሉት። ቀላል ነው እኮ ተሱ ጋር ሙግት አያስፈልግ። እግዚአብሔር ለመኖሩ ማስረጃ ንገረኝ ካላችሁ ላለመኖሩ ማስረጃ ስጠኝ ትሉታላችሁ።
አንድ ሁለተኛ የሌለ ባይን ያልታየ ነገር እግዚአብሔር ካላየሁት የለም አይደል የሚሏችሁ? ያልታየ ነገር ሁሉ የለም ወይ በሉት ይሰው። አዎ ካላችሁ አሁን ሽታ ይታያል አይታይም? ሽቶ ይታያል አይታይም? ሽቶ ስላችሁ እቃውን ፍሊቱን አይደለም የሚሸተው መዓዛው ይታያል አይታይም? ስለዚህ ሽቶ አለ የለም? አቤት አለ አይደል? አሁን ነፍስ አሁን ይሰው እግዚአብሔር ካላየሁት አላምንም ካለ ነፍስ አለ የለህም በሉት። የለኝም ካለ ነፍስ ከሌለው ጋር አትሟገቱ። ደህና ደሩ።